ከሚስታችሁ ከልጃችሁ ምናምን ማለት አይደለም ፎር ፐብሊክ ነው እያልኩ ያለሁት እሺ ለሚስት ጎልህን ስለነገርካት እያልኩ አይደለም ወይም እቅድህን ምናምን እና ፕራይቬት ሲባል ወጣ አርጉት ሰርክሉን እሺ የሆነ በጣም የሰፋ ጓደኞች መሃል እያለ ሲሄድ ለማለት ነው እንጂ በጣም ክሎዝ የሆኑት የራስ የሆኑ ሰዎች ለምን ይሰማሉ አይደለም እሱ ሊሆን ይችላል አይዲያም ተቀበለበታለህ ስለዚህ ኢንካም የሚባለው ነገር እንደነገርኳችሁ መለኪያ ስለሆነ የሰው ልጅ ወርዝ ራሱ እየተለካ ያለው አሁን በገቢው አይደል አሁን ሶሻል ሚዲያ ላይ ሀብታም ስለሚመስሉ የሚከበሩ ሰዎች የሉ the minute ያንን ገንዘባቸውን ቢያጡ ዞር ብሎ ሰው አያቸውም ታውቃለህ ፌክ ፒፕል ነው አራውንድ ዘም ያለው አይደለም ጄኑዊንሊ ሪስፔክት የሚያደርጋቸው አይደለም ለሚቴል እውነቱን ጄኑዊንሊ ሪስፔክት የሚያደርጋቸው ሰው የለም አካባቢያቸው ላይ ምናልባት በሚሰጡት የ5000 እዛ ጋር 10000 ብር ነው አራውንድ አጠገባቸው ብዙ ሰው ያለው ሶ ትክክለኛ ጄኑዊን ማን ነው ጄኑዊን ማን አይደለም የሚለው ራሱ ማወቅ ከባድ ነው ገብቷል አይደል እንደዚህ አይነት ዲስክሎስ ከዛም በተጨማሪ ምንድነው ጥቅሙ what is the point explaining how much you get ማድረግ ያለብን ታረጋለህ ትኖራለህ አለቀ unless it is necessary አይደለም ያን ዲስክሎዝ ማድረግ necessary ካልሆነ በስተቀር ሜቢ ሰዎችን ኢንስፓየር ለማድረግ ሊሆን ይችላል ሰዎችን ሞቲቬት ለማድረግ ሊሆን ይችላል አንደርስታንድ ከዛ አንግል ካልሆነ በየሄዱበት አመ ሚሊዮነር አመ ምናምን ማለት ለኔ I don't think keep it በቃ በጣም ደስ የሚለኝ ያው ሰውየውን ኢን ፐርሰን ባይመቸኝም ጋሽ ኦባማ ኢን ፐርሰን ባይመቸኝም ከተናገረው ነገር ደስ የሚለኝ ነገር ምን ታውቃለህ if I have ብዙ ገንዘብ ካለኝ ባንክ አካውንቴ ውስጥ ለምን ኤክስፕሌን አደርጋለሁ ስለ ገንዘብ ስላለኝ ገንዘብ ለምን አሳያለሁ አይደለም እኔ ሃፒ ኮንኩኝ መሳከን ገንዘብ ደስተኛ ኮንኩኝ ባለኝ ገንዘብ why do I say ይወጣ የኔል ሚሊዮን ብር አለኝ ለምን አባባሌ ገብቷል አንዳንዴ ኢንሴኩሪቲ የሚመጣው ከሌለህ ነገር ሊሆን ይችላል ውሸት የሚመጣው አባባሌ ገብቷል ካለህ ብዙ ጊዜ ያለው ሰው እንትን አይልም ሾው ኦፍ አያረግም አይደለም ኤክስፕሌን አረ የምር ጄኑዊንሊ ያላችሁ ሰዎች ሲያወሩ ሰምታቃለ ስለገቢያቸው ብራ በአብዛኛው አንድ ሁለት የሚያወሩ ይኖራል ብዙ ጊዜ ፌክ ሰዎች ናቸው በጣም ኢንካማቸውን ኮንሰርን ሆነው ይሄን ያህል ገንዘብ አገኛለሁ የሚሉት በዛ አትራክት ማድረግ የሚፈልጉት ነገር ስላለ ግን እንደዚህ ነገር ባወራ ቁጥር ደግሞ ፈተናም አብሮ ይመጣል ችግርም አብሮ ይመጣል አለም ኢሹዎችም አብሮ ይመጣሉ ስለዚህ ለኔ በእኔ አመለካከት ኢንካምን በቃ ፕራይቬት ብታረጉ ለራስ ሰው ቢያቅ በቂ ነው ለሰዎች አላግባብም ጠቃሚ ሰው መምሰል የለብህም ዝቅ ያለም ሰው መምሰል የለብህም አይደለም 5000 ብር አገኝ ለራስ ነው 500,000 ብር በወር አገኝ ለራስ ነው አይደለም በሁለቱ መሃል የሚመጣው ዲፈረንስ ሰዎች ላይ ኢምፓክት ማድረግ አለበት ብዬ አላስብም አይደል 500,000 ስላለ ፌክ ፒፕል አራውንድ ዩ መሰብሰብ አለበት ብዬ አላስብም እኔ አገኝ 500,000 በወር ይያልክ አይደል 55,000 ስለምታገኝ የሚያገኝ ሰው ሁሉ ዲስሪስፔክት እንዲያደርግ ኦር ቫልዩ እንዳይኖረው እኔ 5,000 ዝቅም ሲል ኤክስፕሌን በነገራችን ላይ ቦት ሳይድስ ነው የሚሰራው ሀብታም ነኝ ብቻ አይደለም ሰውም እንዲያዝንልን እንዲችሉ ማገኘውም ነሰሰሪ አይደለም አይደለም በቃ ኑርበት ካኖረህ ላንተ በቂ ነው ለማሻሻል ሞክር ከራስ ጋር ኤኒዌይስ ይሄንን ማስባለሁ ሶስተኛው ነው በጣም ትኩረት የምሰጠው እኔም ፐርሰናሊ ብዙ ቦታ መናገረው ሪሌሽንሺፓችሁ ፕራይቬት መሆን አለበት ሪሌሽንሺፕ supposed to be private በጣም በቃ ምን ያህል እንደምትወዳት ምን ያህል ለሷ እንደምትሆን ምን ያህል እንደምታቃት ምናምን የሚባሉ ነገሮች especially in real time ማለት አብራችሁ በሆናችሁበት ሰዓት በጣም መመጠን አለበት አባባሌ ገብቷል አይደል ይሄ ጄኒዩን የሆነው ትሩ የሆነው ኮር የሆነው ዋና የሆነው የፍቅር ግንኙነታችሁ ኤክስፕሌን መደረግ የለበትም አውትሳይድ ብያስባለሁ አንደርስታንድ ሶሻል ሚዲያ ላይ በጣም ጠንካራ ካፕሎች አሉ አይደል እንደዚህ አይነት ነገራቸውን በጣም ኤክስፕሌን የሚያደርጉ የሚያሳዩ ምናምን ግን በዛው ልክ ደግሞ ኢማጂን እስኪ ምን ያክል ሪሌሽንሺፕ ነው የፈረሰው ሶሻል ሚዲያ ላይ በየቦታው ሄደን ካሷ መኖር አልችልም ካለሷ መተንፈስ አልችልም ከትልልቆቹ ጀምሮ ከአርቲስቶቹ ጀምሮ የሰማናቸው አላረም ትልልቆቹ ሚዲያ ላይ ወጥቶ ነው አሁን እሷን ካላያ አይበላልኝ ምናምን ሲል ሰምቻለሁ ብዙ አይደለም አሁን እሷም ሌላ ገባች እሱም ሌላ ገባ ተረተኛ አላረም አንዳንድ ነገር ፕራይቬት ላይፋችሁ በቃ እንዴት ነው አንዳንዴ ምናምን አለው መሰለኝ ድሮ ማለት ነው how much ገቢ እንደማገኝ ማንንም አያውቅም ውጪ እየኖርኩኝ ይሄን ባሪ ያስቀኛል ለራሴ ለምንድን ነው ምናምን ተብዬ ስጠየቅ ከኔ የበለጠ ኤክሳይትመንት ውስጥ እንዲገባ አልፈልግም ማንንም ሰው አባባሌ ገብቶ መተውም ስፈልግ እኔ መተውንም ፈልግ ያለ ማንንም ሰው ጫና አባባሌ ገብቶ አም ሰክሰስፉል አምስ ብዬ ለፍልፌ ፌል ሳረግ እንዳልሳቀቅ እጠነቀቅ አልገባም እንዴት ያህል ብር ያገኘ እንዴት አሁን የለውም እንዴት ያህል የሚል ጫና አልፈልግም ከሰዎች አባባሌ ገብቷል ለዛ ኤክስፕሌን አላረግም አባባሌ እንደዛ ሲሆን ለመውደቅም አትፈራም ኤኒዌይስ ምን ልል ነው ሪሌሽንሺፕ እንትን ነው ኮር ሀሳቡም ትዳር አለ ቁም ነገር አይደለ ሶ አንደርስታንድ ሶሻል ሚዲያ ላይ ለመስራት ሲባል
የሚወጡ የተወሰኑ ሀሳቦች ይኖራሉ ኢንስፓየር ለማድረግ ምናምን ግን ይሄ ኮር የሆነውን የፍቅራችሁን እንትን ግን አታሳዩ። የምሬን ነው። ለምን ቅድም ባልኩት መንገድ ፈተና ውስጥ ይገባል። ኤግዛምፕል ልስጥ። በጣም ደስ ያለኝ ጉጉት ፖድካስት እያየው የሆነ ቀን ሪሌሽንሺፕ ካፕሎች አቅርበው ሪሌሽንሺፕ ጀምረን አሉ እንትን ቪዲዮ ኮሜንቱ በዛብን አለ እና የሆነ ፍቅራችንን አፊክስ ያደረገው አየዋለች። ለምን ሰው በጣም ብዙ ኔጌቲቭ ሰው አለ ገብቷል። የሱን ስር ገብተው ዊክነሱን ይናገራሉ ለሷ እና ላይክ እሷ የተሻለ ማግኘት እንደምትችል ጭንቅላቷ ውስጥ አይዲያውን ኢምፕላንት ያደርጋሉ በኮሜንት ገብቷል አይደል። አንቺ ከዚህ ጅል ጋር ምን ሰራያለሽ ለምሳሌ አንቺ ከዚህ ጅል ጋር የተሻለ አታገኝም ይላል። ከዛ ደግሞ አንዱ እዛ ላይ ያትና ቆንጆ ከሆነች ኢንስታግራም ላይ ገቦ ፈተና ውስጥ ይከቷታል እሷ ራሱ ገባህ አይደል። ተረተኛል እንትኑ አያምርም እኮ ያላየኸውን ነገር የሚያሳየህ ነገር የለም። አንዳንዴ ሰዎች አትንገሩኝ አትልም ስለምትወደው ለምን እንከን ይነግሩህና አንተ ማስተዋል ማትፈልገው ነገር እንድታስተውል ሊያደርጉ ይችላሉ። እሱም በጣም አልቻልኩም ማለት ስድቡ በቃ የሆነ በራሴ መጠራጠር እስክደርስ ድረስ አልገባትም እንዴ ማለት ስክችል ለምን በቃ ሁሉም አንተ እንደማትሆን አይነት ነገር ሲተቹ ሲከተክቱ አትችሉ መቋቋም አዋለ ገብቷል። ሴቷ ምን ያህል ጠንካራ ነች ኦፈሮች ሲቀርቡላት በዛ ደረጃ ጠንካራ ካልሆነ በቃ ፐብሊክ ለምን ታወጣል ድብቅ እንዳልካት ኖርም ራስን እንችላል። ጠንካራ ስለ ኦፈሮች እኮ ይቀርባሉ አይደል። ቆንጆ ሚስትን ይዘህ ስትወጣ ወንዱም ይተውል መስሏል። ምን የወሬን እኮ ነው አዝኖ ምናምን እሱ ነች እንዴ ነገር ከሶሳይቲ እንደጠፋ ታውቃላችሁ። የለም ቴክስት ያደርግልሃል ኢንስታግራም ላይ ከሱ ነው ያልሻልሽም ብሎ በላይፍ ስታይሉ ሊስባት ይሞክራል አይደል። በገንዘብ ሊስባት ይሞክራል በምናምን ሶ መች መሰለያ የሚጎዳ እየተሸረሸረ በሆነ ነገር እየተጋጨ ሲመጣ ክፍተት እየተፈጠረ ሲሄድ ድሮ ቢሆን መሄጃ የለም ክፍተትን ለመድፈን ትጥራለህ። አሁንስ ኦፕሽን እንዳለ ይሰማል። ኦፕሽን ያለው ሰው ደግሞ በጣም መጥፎ ነው። ሪሌሽንሺፕ ላይ ኦፕሽን እንዳለው የሚያስብ ሰው በጣም አስቸጋሪ ነው። ለምን አማራጭ የሰው ልጅ ምን ያደርጋል ኮምፈርት እንድትመርጥ ያደርጋል። ፔኑን ለምን እዚህ ምን በድህነት በችግር ምን አታገለኝ ብዙ እንትኖች አሁን እኔ በጣም ሶሪ ተሰይዝ ግን የሆኑ ካፕሎች ማቃቸዋለሁ like this so beautiful ሁለቱም አሁን ግን she's with another man and married አግብታ ምናምን ወልዳለች